በጣም የምትወጠሩ ሰዎች ሰው ሁኑ። ዝም ብሎ አሞርፎስ፣ ዝም ብሎ ባለስልጣን ሱፍ ለባሽ የተቸገረ እንደ ልቡ የማይናገር ከናንተው ስንት ሰው ነው የኋላ በር እያስከፈተ መኪና ውስጥ የሚቀመጥ? መጥፎ ካልቸር ነው። ብዙ የኢህአዴግ ወንድሞቻችን የበላው ይሄ ነው። ውስጣቸው ቀፎ ነው ባዶ። በሱፍ ምክንያት ካልተከፈተ የማይወርዱ የማይወጡ በቃ የተከበሩ ያስከበሩ። ፎርጌት ኢት። ሰው ሁን አንተ። ሰው ሁንና ስራ። ምን ነው ጭንቀቱ? ልትሞት እኮ ነው። ምን ያሰቃይሃል በሱፍ ውስጥ? ሰው ሁን። እንደ ሰው ተራመድ። ሰው ውደድ፣ አልቅስ፣ ሳቅ፣ እርዳ፣ ስራ። ዝም ብሎ ከኋላ ወንበር እንደዚህ ጥሩ አይደለም። የኋላ ወንበር በሽታ ከናንተ ውስጥ ተነቅሎ ሲወጣ ሰው መሆናችሁን ስታቁ ያ ሾፌር ያ አጃቢ አንድ ቀን ከሞት ሲያድንህ ሰው እንደሆነ ይገባሃል። ሰው ሁን። በጣም የምትወጠሩ ሰዎች ሰው ሁኑ። ደግሞ የሚያስወጥር ስራ ሰርታችሁ ቢሆን ባልከፋ እኮ ነው። ሰው ሁኑ። እውነቴን ነው። በጣም ከሚያሳዝኑኝ ሰዎች በኋላ ወንበር የሚመጡ ሰዎች ናቸው። አትሰቃይ፣ ሰው ሁን። አንተ ተሰቃይተ ቤተሰብን አሰቃይተ በኋላ እኮ ችግር ነው። ስታስከፍት ያየ ልጅ ምን እንደሚያምረው አስብ። አዳዲሶች መከራ እንዳትበሉ ባካችሁ። በር አታስከፍቱ፣ ከፍታችሁ ግቡ።